እሺ ውድ የሚራቱብ ተመልካቾች እንዴት ናችሁ? ስላገኘኋችሁ በጣም ደስ ብሎኛል። በቀጠሯችን መሰረት ስለ ሱስ ስልጠና እንደምንሰጣጥ ስለ ሱስ ምንነት፣ ሱስ የሰው ልጅ ላይ የሚያደርሰውን ችግር፣ ሱስ በማህበራዊ ህይወታችን ላይ የሚያደርሰውን እያንዳንዱን ችግር፣ ከአምላካችን ጋር ያለውን ግንኙነት ምን ያህል መንፈሳዊነታችን እንደሚጎዳ፣ ምን ያህል እንግዲህ በጤናችን ላይ ችግር እንደሚያመጣ ብዙ ነገር ይታወቃል። ስለዚህ ይሄንን ስለ ሱስ በብዛት በሰፊው እያየን እንዴት ሰው ከሱስ መላቀቅ እንደሚችል አብረን እንማማራለን ማለት ነው። የሰው ልጅ ሆነ ብሎ ሱስ ውስጥ አይገባም። ሳያቅ በልጅነቱ ወይም ደግሞ ካደገም በኋላም በጓደኞቹ አማካኝነት በሌላው ደግሞ በተጽዕኖ በግፊት አንድ በአንድ እየጀመረ እየነካ እያደረገ ወደ ውስጡ ይገባል ማለት ነው። ስለዚህ አፈጣጠራችን ደግሞ ነገሮችን ለኛ ለማቅለል ሲል ሱስን እንድንለማመድ ያደርገናል ማለት ነው። ሌላው ደግሞ ሰዎች እንግዲህ ዓለም ላይ ብዙ ትላልቅ ነገሮችን ያደረጉ ሰዎች መጀመሪያ በጣም ሱሰኛ ነበሩ። ግን ምንድነው ያን ሱስ በመልካም ነገር ተጠቅመው ትላልቅ ነገሮችን ሰርተው አልፈዋል ማለት ነው። ሰው በሱስ ስለተያዘ ብቻ መጥፎ ነገር ነው ከሱስ መውጣት አይቻልም ተብሎም መወቀስ የለበትም ማለት ነው። ዋናው ቁም ነገሩ ምንድነው ሰው በሱስ እንደተያዘ አውቆ ያንን ኢነርጂ ደግሞ ለትልቅ አላማ ማዋል ስለሚችል ያንን ካወቀ በኋላ መጠቀም ስለሚችል ያንን መረዳቱ የተሻለ ነው ማለት ነው። ሱስ ማለት እንግዲህ ራሳችንን እኛ ሳናቅ ወደ ውስጣችን ገብቶ ንቁ ማንነታችን ሳያቅ እኛ የተቆጣጠረን ነገር ማለት ነው። ሱስ ሁለት አይነት የሱስ አይነቶች አሉ። የሱስ አይነቶች ሁለት ናቸው። አንደኛው ሰብስታንስ አዲክሽን የምንለው ነው። ያ ማለት አካላዊ ነው። በምግብ መልክ፣ በመጠጥ መልክ፣ በማጨስ ወደ ሰውነታችን የሚገቡ እነኚህ ሰብስታንስ አዲክሽን የሚባሉ ናቸው ማለት ነው። እነኚህም ለምሳሌ ልክ እንደ አልኮል፣ ጫት፣ ኮኪን፣ ጋንጃ፣ መድኃኒት የመሳሰሉት ናቸው። ሁለተኛው የሱስ አይነት ደግሞ ፕሮሰስ አዲክሽን የሚባሉ ናቸው። እነኚህ ደግሞ ምንድነው በልምምድ ብዛት የምናደርጋቸው የሱስ አይነቶች ናቸው። ለምሳሌ ልክ የሶሻል ሚዲያ አሁን አብዛኞቻችን እንግዲህ በአለማችን ላይ ትልቁን የሰው ልጅ ሰብስቦ የያዘው የሶሻል ሚዲያ ሱስ ነው። የሶሻል ሚዲያ ሱስ ሲባል በጣም ብዙ ነው፣ ዘርፈ ብዙ በብዙ አይነት ሊገለጽ ይችላል። ሙሉ ስራችንን እስከ ማስቆም ድረስ ይደርሰናል። በጣም የሶሻል ሚዲያ ሱሰኛ የሆኑ ሰዎች አይናቸውን እስከ መጥፋት፣ ሌላ ስራ መስራት እስከማያቅታቸው፣ የሰውነታቸው ኪሎ እስከ መቀነስ ድረስ ይደርሳሉ ማለት ነው። የነኚህ ምሳሌውን ስንወስድ ከነኚህ ውስጥ ለምሳሌ አንድ ሰው በጣም በሶሻል ሚዲያ ከተጠቃ ማንኛውም አይነት ስራ መስራት አይችልም። ማህበራዊ ህይወቱን፣ መንፈሳዊውን፣ አካላዊውን ብዙ ነገሩን ይጎዳል ማለት ነው። ስለዚህ ህይወት በድግምግሞሽ ነገሮችን በማድረግ ይሄን ሱስ እንደ ሱስ በማድረግ ነው ነገሮችን ስራችንን የሚያቀልልን ማለት ነው። ሌላው ምንድነው ሱስ ማለት ከሚያስበው አእምሮ ቁጥጥር ውጭ የምናደርገው ማንኛውም ነገር ሱስ ይባላል ማለት ነው። ሰዎች ሱስን የሚላምዱት ስቃይን ለመላቀቅ ነው። አንድ ሰው መጠጥ ሲጠጣ በብዙ አይነት ነገሮችን ነው እንግዲህ ወደ መጠጥ የሚሄደው። አንዳንዴ ለመደሰት ስል መጠጥ እጠጣለሁ ይላል፣ ለመደሰት ስል ጫት ቅማለሁ ይላል፣ ለመደሰት ስል የተለያዩ አይነት ሱሶችን ያደርጋል ሰው። በዚህም ሱስ ውስጥ እንዲገባ ይሆናል የመጀመሪያ ጊዜ ሲጀመር በዛ ስለሚጀመር። ሌላው ደግሞ ሲናደድ ወይም ደግሞ መጥፎ ችግር የመሰለው ነገር ውስጥ ሲገባ አሁንም ከዛ ነገር ለማምለጥ ሲል ሱስ ውስጥ ራሱን ይደበቃል ሰው ማለት ነው። ያንን ከነገር ካረገ በኋላ ግን የሚለቀው ነገር የለም፣ ተመልሶ እዛው ነው የሚሆነው። በእነኚህ
አኳኋን ውስጥ ገብቶ ነው እንግዲህ ሱስን ወደ ውስጡ አስገብቶ በሱስ ስር የሚወድቀው ማለት ነው። ሰዎች ሱስን የሚለምዱት ስቃይን ለመደበቅ ስቃይን ለመሸሽ ብለው ነው የሚለምዱት። አንድ የሰው ልጅ ሀሳቡን ሳይሆን ስሜቱን ነው በአእምሮ ውስጥ ሴቭ ተደርጎ የሚቀመጠው ማለት ነው። ሰውየው ከዛሬ ጀምሮ ከሱስ ወጣለሁ ብሎ ያቅድና በሀሳብ ደረጃ ነው እንግዲህ በነጋታው ከዛ ሱስ ውስጥ ሳይወጣ ራሱን ሳያውቅ ሱስ ውስጥ ገብቶ ራሱን ያያል ማለት ነው። ያ ማለት ምንድነው? መጀመሪያም በሀሳብ ነው ከዛ ሱስ ወጣለሁ ብሎ የወሰነው ማለት ነው። ስለዚህ መጀመሪያ ሰው በስሜቱ ከዛ ሱስ ለመውጣት መጀመሪያ ወደ ውስጡ የገባውን ስሜት ማውጣት አለበት ከውስጡ ማለት ነው። በብዛት አሁን በሀገራችን ላይ የምናየው የጫትና የአልኮል ሱሶች ሰዎችን ሙሉ በሙሉ ተቆጣጥረው ይዘው ራሳቸው እንዳይሻሻሉ ከቤተሰቦቻቸው ጋር ያለውን ግንኙነት እንዳያሻሽሉ ከአምላካቸው ጋር ያላቸውን ግንኙነት እንዳያሻሽሉ ራሳቸው ምርታማ እንዳይሆኑ ስራቸውን በትክክል እንዳይሰሩ ጠፍንጎ ይዞ ነው የሚገኘው ማለት ነው። ይሄን ነገር ከዚህ ነገር ውስጥ ለመውጣት ሰውየው መጀመሪያ አሁንም በስሜቱ ነው መውጣት ያለበት ከዚህ ውስጥ ማለት ነው። ልክ አዲስ አመት ሲመጣ ከዛሬ ጀምሮ በዚህ በአዲስ አመት ይሄንን ሱስ እተዋዋለሁ፣ ይሄንን ሲጋራ እተዋዋለሁ፣ ይሄን ጫት እተዋዋለሁ፣ ይሄን መጠጣት እተዋዋለሁ ይላል ሰው። እንደምንም ብሎ 3 ቀን 4 ቀን የመጀመሪያ ጊዜ ካደረገ ራሱን ሳያውቅን እዛ የመጀመሪያ የነበረው ሱስ ውስጥ ይገባል ማለት ነው። ያ ማለት ምንድነው? እኛ ሳናቀው በውስጣችን ያለው የተጠራቀመው አእምሮአችን ውስጥ ገብቶ ማንነታችን ውስጥ ገብቶ የያዘን ሱስ ሳናቀው ይነዳናል ማለት ነው። ስለዚህ ከዛ ውስጥ ለመውጣት መጀመሪያ እኔ ሱስ አለብኝ ብሎ መወሰን አለበት ሰውየው ማለት ነው። በሱስ እንደተጠቃ ሱሰኛ እንደሆነ ማመን አለበት። የመጀመሪያው ከሱስ የሚያወጣን ትልቁ ሀሳብ ሰውየው ሱሰኛ መሆኑን አምኖ መቀበል አለበት። አብዛኛው ሰው እኔ ብዙ አልቅምም፣ እኔ ብዙ አላጨስም፣ እኔ ብዙ አልጠጣም፣ እኔ እኮ ሱስ የለብኝም ይላል። ይሄን የሚልበት ሀሳብ እየሸሸ ነው ማለት ነው። ራሱን እየሸሸ ነው፣ አልተቀበለም። ራሱን እያሸሸ ያለ ሰው ደግሞ እንዴት ከሱስ እንደሚወጣ እንኳን ማሰብም መሞከርም አይችልም ማለት ነው። ስለዚህ መጀመሪያ በሱስ በሽታ መጠቃቱን ሰውየው ማመን አለበት ማለት ነው። ወደ ራሴ ህይወት ስመለስ የመጀመሪያ ጊዜ ጫት ስቅም ይመረኝ ነበር፣ በጣም ነው የሚመረኝ። ግን ከኔ ጋር የነበሩ ጓደኞቼ ያንን ነገር እንድቀበል ቀስ በቀስ በስኳር በለውዝ በለስላሳ የመጀመሪያ ቀን አቀመሱኝ ማለት ነው። ከዛ ያን ነገር እየለመድኩ መጣው። መጀመሪያ 2 ፍሬ ሩብ ግማሽ እያልኩኝ ከዛ በኋላ ከመጠን በላይ የመጠቀም ደረስኩ ማለት ነው። ስለዚህ ያን ከመጠን በላይ መጠቀም በቻልኩበት ሰዓት ላይ ሰዎች ሲጠይቁኝ አረ እኔ እኮ ሱስ የለብኝም ብዬ ነበር መመለሰው። ትንሽ ነገር እኮ ነው የምጠቀመው ብዬ ነው መመለሰው። ይሄን የሚያደርጉት ሰዎች ግን ኃላፊነትን ከመውሰድ ለመሸሽ ነው። ስለዚህ ትልቁ ነገር ምንድነው? ሰው ያለበትን ማንኛውም አይነት ሱስ ሊሆን ይችላል። የሶሻል ሚዲያ አይነት ሱስ ሊሆን ይችላል፣ የፖርኖግራፊ ሱስ ሊሆን ይችላል፣ የመጠጥ፣ የጫት፣ የጋንጃ የተለያዩ አይነት ሱሶች ሊኖሩብን ይችላሉ። እነኛ ነገሮች ከጊዜ በኋላ ወደኛ የመጡ ናቸው። ቀስ በቀስ መጀመሪያ ወደ ውስጣችን እንደገቡ ከስሜታችን ውስጥ እናወጣቸዋለን ማለት ነው። ስለዚህ ለዛሬ የነበረን ስልጠና ይሄን ይመስላል። በሚቀጥለው ስልጠና እንዴት አንድ ሰው ከሱስ ውስጥ መውጣት እንደሚችል አንድ በአንድ እናይና ሁላችንም ከሱስ ውስጥ ወጥተን ራሳችንን ቤተሰባችንንና ሀገርን እንዲሁም ዓለምን መቀየር የምንችልበትን ቀመር አብረን እናያለን። በሚቀጥለው እስክንገናኝ ሰላም ሁኑልኝ እላለሁ። አመሰግናለሁ።